ትሬድ ላይ ይሄን ካላወቃችሁ ትሬድ ባታደርጉ ይሻላችኋል። ሶ ምንድነው ፖይንቱ? ትልቅ ዊን ሬት ከሌላችሁ ፕሮፊታብል የምትሆኑ አይመስላችሁ። ማርኬት ላይ ሲመጡ ደግሞ ትክክለኛ ዳታ መያዝ አለባችሁ። ሁለት አይነት ሰዎች ሊኖሩ ይችላሉ። ሁለቱም ፕሮፊታብል ሊሆን ይችላል። ለምሳሌ 20% ዊን ሬት ያለው ሰውዬ 1 to 20 ሚዝ ከሆነ ዊን ሲያደርግ ግን በጣም ትልቅ ፕሮፊት ነው እየሰራ ያለው ሰውዬ ማለት ነው። ለምሳሌ ደግሞ እዛ ጋር 90% ዊን ሬት ኖሮት 1 to 5 ከሆነ በጣም ትንሽ ፕሮፊት እየሰራ ነው ማለት ነው። ሶ የትኛው ሳይድ ላይ እንዳላችሁ መጀመሪያ አይደንቲፋይ ማድረግ አለባችሁ። ግን ብዙ ጊዜ እንደ ስፔሲፊክ ሰው ስትራቴጂ ክሬት ስታደርጉ ብዙ ጊዜ ወይዚኛው ነው የምትሆኑት። ከዛ በኋላ እናንተ እሱን ነገር ካወጣችሁ ወይም ካወቃችሁ በኋላ ኔክስት ስቴፖቹን ኢዚ ይሆንላችኋል ማለት ነው። ስለዚህ ማወቅ ያለባችሁ ነገር የሆነ ሰውዬ ትንሽ ዊን ሬት አለው ማለት ሉዘር ነው ማለት አይደለም። ምክንያቱም ዊን ሬቱ ላይ ካልሰራ አራሩ ላይ ሊሰራ ስለሚችል ማለት ነው። ለምሳሌ ስፔሲፊክ ላይ ጋር ብመጡ ትልቅ ሉዚንግ ስትሪክ ያለባቸው ስትራቴጂዎች ሊኖሩ ይችላሉ። ግን ከዛ በኋላ ግን ዊኔ ኢቭን ኖርማል ሃይ ዊን ሬት ካለው ሰው ራሱ ሊበልጥ ይችላል መንዝ ቱ መንዝ ስናየው ማለት ነው። ስለዚህ ሁሉ ጊዜ ፎከስ ማድረግ ያለባችሁ ሁለቱ እንደ ካፕል ወይም አብሮ መጥተው ሲያያዙ የሚሰጠው ሪዛልት ላይ ፎከስ አድርጉ። ጀስት አንዱ ላይ ብቻ ፎከስ አታርጉ። ምክንያቱም አንዱ ላይ ፎከስ አታርጉ ወደቂያችሁ ማለት። ስለዚህ አንዱ ላይ ፎከስ ማድረግ ተውና ሁለቱም ላይ ፎከስ አድርጉ። በዚህ ሲምፕል ነገር ላይፋችሁ ኢዚ ማድረግ ትችላላችሁ። ትሬዲንግ ሲምፕል ነገር ነው። ሲምፕሊሲቲ ይፈልጋል። ሶ ሲምፕል ያደርጋችሁት